በጣም ሲበዛ ታጋሾች ነን። ሰላም እንዴት ናችሁ? ዴታንኳ ኢትዮ ቤተሰቦች ከሰሞኑ በአርቲስት ቴዎድሮስ ካሳሁንና በሀገራችን መሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መካከል የተለየ ውጥረትና የክፉ የሚመስል የነገር ነቆራም እየተስተዋለ ይገኛል። ለመሆኑ የአርቲስቱና የጠቅላይ ሚኒስትሩ ግንኙነት ከመቼ ጀመረ ነው የሚለውን በአጭሩ ዳሰስ አድርገን በዚህ መረጃ ይዘንላችሁ መጥተናል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር ማድረጉን አይርሱ። ወደ መረጃው። ጠቅላይ ሚኒስትሩና አርቲስት ቴዎድሮስ ካሳሁን ግንኙነታቸው የጀመረው ያኔ ጠቅላይ ሚኒስትሩ የኢትዮጵያን ሕዝብ ለማስተዳደር ቃል በገቡበት የንግስናቸው የጫጉላ ዘመን ነበር። በወቅቱም መላው ድፍን የኢትዮጵያ ሕዝብ ለጠቅላይ ሚኒስትሩ ያለውን አድናቆት በሚገልጽበት ሰዓት አርቲስት ቴዎድሮስ ካሳሁንም እንደ ማንኛውም ኢትዮጵያዊ ለጠቅላይ ሚኒስትር ዶክተር አብይ አህመድ ያለውን አድናቆት በፌስቡክ ገጹ ላይ እንዲህ ሲል አስፍሮ ነበር። ለተከበራችሁ የኢትዮጵያን ወገኖች በቅድሚያ የከበረ ሰላምታዬን እያቀረብኩኝ ላለፉት 27 ዓመታት ኢትዮጵያዊነትን በማፈንና ብሔራዊ ስሜትን በማደብዘዝ ሀገራችንን ለአደጋ ከዳረገው ስርዓት ለማላቀቅና በምትኩ አንድነትን፣ መተባበርና ፍትህን ለማስፈን ከምንም በላይ ደግሞ ኢትዮጵያዊነትን ለማዳን በተለያየ አቅጣጫ ብዙ እንቅስቃሴዎች በሚካሄድበት በአሁኑ ወቅት በዚህ የታሪክ አጋጣሚ ኢትዮጵያዊነትንና ይቅር መባባልን ይዘው ብቅ ላሉት ጠቅላይ ሚኒስትር ዶክተር አብይ አህመድና ባልደረቦቻቸው አጭር በሚባል የስልጣን ቆይታቸው ለወሰዷቸው በጎ እርምጃዎችና ላሳዩ ኢትዮጵያዊ አለኝታነት የኢትዮጵያ አጋርነትን ማሳየትና ከጎናቸው መቆም ጊዜው የሚጠይቀው አስፈላጊ ተግባር በመሆኑ ስገልጽ በሚደረገው የድጋፍ እንቅስቃሴዎች ላይ በስራ አጋጣሚ በቦታው ባልገኝም በመንፈስ አብሬያችሁ መሆኔን ሳረጋግጥ በታላቅ ኢትዮጵያዊ ስሜት ነው ይላል። ይህ የአርቲስቱ ቴዎድሮስ ካሳሁን መልእክት በግልጽ እንደሚያስረዳው ከሆነ ለጠቅላይ ሚኒስትር ዶክተር አብይ አህመድ ያለውን የድጋፍ አጋርነትን ለመግለጽ በቦታው ባልገኝም በመንፈስ አብሬያችሁ መሆኔን እገልጽላችኋለሁ ይላል። ታዲያ ከተወሰኑ ጊዜያት በኋላ የጠቅላይ ሚኒስትሩ የንግስና ጉዞ በኢትዮጵያ ሕዝብ ዘንድ እጅግ ከፍተኛ ጥያቄን እያስነሳ መጣ። ጠቅላይ ሚኒስትሩም ከህወሓት ቡድን ጋር አለመግባባትን ፈጠሩና ይባስ ብሎ ወደ ጦርነት ሊያመሩ እንደሚችሉ በተለያየ ጊዜ በሚሰጧቸው መግለጫዎች ዘንድ ተጨባጭ መረጃን ማግኘት ተቻለ። በጊዜው የኢትዮጵያ ህዝብ ከጦርነት ርቆ ብዙ ዓመታትን ስለቆየ ጦርነት እንዳይቀሰቀስ ብዙ ሰዎች ይህ ጦርነት አስከፊ ሊሆን እንደሚችልና ብዙዎች ሊያልቁ እንደሚችሉ ሀሳባቸውን እየሰጡበት ቀጥለው ነበር። ነገር ግን ይባስ ብሎ የብልጽግናው መንግስትና የህወሓት ቡድን በኢትዮጵያ ዘንድ እጅግ ከፍተኛ የሆነ ደም አፋሳሽ ጦርነትን አካሄዱ። በጊዜው አርቲስት ቴዎድሮስ ካሳሁን አንድ ነጠላ ዜማ ለኢትዮጵያ ህዝብ ጆሮ አደረሰ። ነጠላ ዜማውም አርማሽ ቀናበል የተሰኘ ሲሆን ይህም ኢትዮጵያዊነት አሁንም ተራው እንደሆነና የዘር ፖለቲካ መጥፋት እንዳለበት የሚያቀነቅንበት ሙዚቃ ለቀቀ። ይህን ሙዚቃ የኢትዮጵያ የተለያዩ ባለስልጣናት ለጦርነት ማነሳሻነት ይጠቀሙት ዘንድ በተለያየ ሚዲያዎች ማስተጋባት ጀመሩ። በተለይም ደግሞ በአንድ ወቅት ሜጀር ጀነራል ባጫ ደበሌ የተባሉት ግለሰብ አርቲስት ቴዎድሮስ ካሳሁን ሲያቀነቅን ሀገር ከሞተ ምንም እንደሌለ በመግለጽ ሙዚቃውን ለጦርነት ማነሳሻነት ሲጠቀሙ ተስተውሏል። ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ነገር ግን ከወራት በኋላ አርቲስት ቴዎድሮስ ካሳሁን ከእንደገና ሌላ ነጠላ ዜማ እያመሙ መጣ የተሰኘ ሙዚቃም ለኢትዮጵያ ህዝብ ጆሮ አደረሰ። በዚህ ሙዚቃ ላይ በግልጽ እንደሚታየው መንግስትን በኃይለኛው የተቸበትና በተለይም ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት ስለ ችግኝ ተገላ በሚያብራሩበት ጊዜ ቢያንስ ኢትዮጵያ ውስጥ በተለያየ ምክንያት ለሚሞቱ ሰዎች ጥላ የሆናቸው ዘንድ ችግኝ መትከላችንን አናቆምም የሚል አስተያየትን ቀልድ መሰል ሀሳብ በሰጡ ማግስት አርቲስት ቴዎድሮስ ካሳሁን ነጠላ ዜማውን ለኢትዮጵያ ህዝብ አደረሰ። በዚህ ነጠላ ዜማ በግልጽ እንደሚያሳየው ከሆነ የኢትዮጵያ ህዝብ አሁንም በዘር ፖለቲካ መታወሩንና ኢትዮጵያዊነት እንደደበዘዘ መንግስትን በኃይለኛው ተችቷል። ነገር ግን ከሰሞኑ አርቲስት ቴዎድሮስ ካሳሁን ሌላ እጅግ አስደናቂ የሆነ አልበም ለኢትዮጵያ ህዝብ ጆሮ አድርሷል። የአልበሙ መጠሪያ ኢቶሪካ የተሰኘ ሲሆን በአልበሙ ውስጥ 18 ሙዚቃዎች የተካተቱ ሆኗል። ከእነዚህ ሙዚቃዎች ውስጥ ዳስታል የተሰኘው ነጠላ ዜማ እጅግ በኢትዮጵያ ህዝብ ዘንድ የተወደደና እስካሁንም ድረስ ከ20 ሚሊዮን በላይ እይታዎችን በዩቲዩብ ላይ አግኝቷል። በዚህ ሙዚቃ ላይ
አርቲስቱ የኢትዮጵያን መንግስት እጅግ የተቸበትንና ሲበዛ ለኢትዮጵያ ሕዝብ አሁንም አስፈላጊ መንግስት እንዳልሆነ በግልጽ አስቀምጧል። ከዚህ ጋር ተያይዞ ጠቅላይ ሚኒስትር ዶክተር አብይ አህመድ አርቲስቱን በነገር ሸንቆጥ አድርገው ሰሞኑን የተለያዩ መግለጫዎችን ሰጥተዋል። ቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ የሚበክል ንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ከጠቅላይ ሚኒስትሩም ባለፈ የአዲስ አበባ ከተማ አስተዳደር አዳነች አቤቤ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዲሁም የብሔራዊ መረጃና ደህንነት ኃላፊው አቶ ሪድዋን ሁሴን አስተያየታቸውን ከሙዚቃው ላይ ጋር ተያይዞ አስተያየታቸውን ከሰጡ ባለስልጣናት ውስጥ ይገኛሉ። እንደምንመለከተው ባለስልጣናቱ ሙዚቃውን ኩምኩም አድርገው መስማታቸውንና ቴዎድሮስ ካሳሁን ማለት የፈለገውን በእጅጉ እንደተመለከቱት ያሳያል። ከዚሁ ጋር ተያይዞ ጠቅላይ ሚኒስትሩ ከሰሞኑ እጅግ ሲበዛ ታግሰናል፣ ባንታገስ ኖሮ በሀገራችን መዲና አዲስ አበባ ውስጥ ተቀምጦ ይህን ያክል እርግማን በእኛ ላይ እንዴት አዘነበ ብለዋል። በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው ስለምንታገስ ነው እንጂ እንደ ድሮዎቹ እኮ አርጩሜ ብንመዝ ኖሮ ባይታገሱ ኖሮ ምን ሊያደርጉ እንደሚችሉ ያላብራሩት ጠቅላይ ሚኒስትሩ ትዕግስታቸው ያለቀ ዕለት ምን ሊያደርጉ እንደሚችሉ ግን አላብራሩም። የብዙ ሰዎች ስጋት የሆነው ግን አርቲስቱን ለእስር እንዳይዳርጉትና በኢትዮጵያ ሕዝብ ባሉ ደጋፊዎች ዘንድ እጅግ ብጥብጥ እንዳይፈጠር የብዙዎች ስጋት ነው። ውድ የታንኳ ኢትዮ ቤተሰቦች የጠቅላይ ሚኒስትሩና የአርቲስቱ ግንኙነት በዚህ ከቀጠለ ምን ደረጃ ላይ ሊደርስ ይችላል ብላችሁ ታስባላችሁ? እንደፎከሩትም ያስሩታል ወይስ እርሱ ከሀገር ይወጣል? አስተያየታችሁን በኮመንት አስቀምጡልን። ለዛሬ የነበረን መረጃ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር ማድረጉን አይርሱ። እናመሰግናለን።